ብዙ ጊዜ ማታ ማታ ከተኛችሁ በኋላ በማታውቋቸው ማለትም ሴቭ ባልተደረጉ ቁጥሮች ስልክ እየተደወለ ልትረበሹ ትችላላችሁ። ታዲያ በዚህ ምክንያት ማታ ማታ ስተኙ ስልካችሁን ሳይለንት አድርጋችሁ የምትተኙ ከሆነ ደግሞ ሴቭ ያደረጋችኋቸው የምትፈልጓቸው ሰዎች ድንገት ቢደውሉላችሁ ላትሰሙ ትችላላችሁ። ስለዚህ ይሄንን ችግር የሚቀርፍላችሁ ሴቭ ያላደረጋችኋቸው የማታውቋቸው ሰዎች ሲደውሉ ስልካችሁን ሳይለንት የሚያደርግላችሁ እንዲሁም ደግሞ የምታውቋቸው ሴቭ ያደረጋችኋቸው ኮንታክቶቻችሁ ደግሞ ሲደውሉላችሁ ስልካችሁ እንዲጠራ ማድረግ የምትችሉበትን እጅግ በጣም ገራሚና ጠቃሚ የሆነ ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። አፑን እንዴት እንደምንጭነውና እንዴት እንደምንጠቀመው አሁን አሳያችኋለሁ። ከዛ በፊት ግን ይሄንን ቪዲዮ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ለምታውቋቸው ሰዎች ቪዲዮ ሼር አድርጉላቸው። አሁን አፑን እንዴት እንደምንጭነውና እንዴት መጠቀም እንደምንችል ላሳያችሁ። በመጀመሪያ ወደ ፕሌይ ስቶር ትገቡና ፕሌይ ስቶር ላይ ልክ እንደዚህ በስሙ ሰርች ስታደርጉት ይሄ ነው አፕሊኬሽኑ ይመጣላችኋል። ይሄንን አፕሊኬሽን ስልካችሁ ላይ ትጭኑታላችሁ። በመቀጠል አፑን ስልካችሁ ላይ ከጫናችሁት በኋላ ትከፍቱትና ልክ እንደዚህ የሚጠይቃችሁን ሁሉንም ፈቃዶች ይሰጡታላችሁ። ሁሉንም ፈቃዶች ሰጣችሁ ካስተካከላችሁት በኋላ እንደዚህ ይመጣላችኋል። ማታ ማታ ከመተኛታችሁ በፊት እቺን ኦን ታደርጋላችሁ። ከዚህ በኋላ ሴቭ ያላደረጋችኋቸው ቁጥሮች ሲደወሉላችሁ ሳይለንት ነው የሚያደርገው፣ አይረብሻችሁም። የምታውቋቸው ማለትም ሴቭ ያደረጋችኋቸው ኮንታክቶች ሲደውሉላችሁ ደግሞ ስልካችሁ ይጠራል ማለት ነው። ምናልባት የምታውቋቸው የምትፈልጓቸው ቁጥሮች ሲደውሉላችሁ እንድትሰሙ ይረዳችኋል። ስለዚህ በቀላሉ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እርግጠኛ ነኝ እንደሚጠቅማችሁ። ያልገባችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ ማድረጋችሁን እንዳትረሱ።